السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. سورة النازعات نزع مالت كهاديانا ويما مسعين وانجلين يهونو سوچن موت عفاف لاي بهونو بتساعت ملاكتو چوردو جماتنا دم سراچون بتات صوب ميوتو ملائكة الله ماله مقرافو سبات بوتا تكفلوال إنما اللي سبتالا عندنا والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا. زيد رسي اللو يمجمر أو كفلنا كزاس قال الله تعالى يوم ترجف الراجفة تتبعها الرادفة قلوب يومئذ واجفة أبصارها خاشعة يقولون أئنا لمردودون في الحافرة أئذا كنا عظاما نخرة قالوا تلك إذا كرة خاسرة فإنما هي زجرة واحدة فإذا هم بالساحرة. إيه هو التنيو يسورة النازعات كفلنا صوستنيا هل أتاك حديث موسى إذ ناداه ربه بالوادي المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى. صوستين وكفل نوهي أردتين وكفل أأنتم أشد خلقا أم السماء بناها رفع سمكها فسواها وأغطش ليلها وأخرج ضحاها والأرض بعد ذلك دحاها أخرج منها ماءها ومرعاها والجبال أرساها متاعا لكم ولأنعامكم. زيد رسالتين يوكفلنا كزاس فإذا جاءت الطامة الكبرى يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى. إيه أمستين يوكفلنا سدستين يوكفل وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى. يمجرشوا كفل يسألونك عن الساعة أيان مرساها فيما أنت من ذكراها إلى ربك منتهاها إنما أنت منذر من يخشاها كأنهم يوم يرونها لم يلبثوا إلا عشية أو ضحاها. بالله فقد يمجرشوا كفل إنه لزاري من نعو نبي صلى الله عليه وسلم منالو أمانيم كهديم لموت سيل ملائكتو يوردالو አሉ በማን በሁለቱም ላይ አማኝ ሲሞት አላህን ሲታዘዝ የነበረ ሰው ሲሞት የጀነት ከፈን የያዙ ፊታቸው ከፀሐይ በላይ የሚያበራ ሐኑጥ የሚባል ሽቶ የተረጨ ከፈን የያዙ መላእክቶች አይኑ የሚያዩ ቀደር መተው አጠገቡ ይቀመጣሉ አሉ። መለኩል ሞት እስኪመጣ ይጠብቃሉ። መለኩል ሞት ይመጣና ያ አየቱሃ ነፍሱ አጠይባ اخرجي إلى مغفرة من الله ورضوان ይላታል። አንቺ ያማርሽ ነፍስ ሆይ የረካሽ ነፍስ ሆይ ውጪ ወደ ጌታሽ ውዴታና እዝነት ምህረት ይላታል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ከበራድ ውስጥ ውሃ ሲወጣ ኮለለል እያለ ነው አይደል የሚወጣው? ልክ እንደዛ የአማኙ ነፍስ ትወጣለች። እጁ ላይ አይተውለትም አሉ። ምን ትደረጋለች? ጠቅልለው በዛ ከጀነት ይዘውት በመጡት ከፈን ሐኑጥ የሚባል ሽቶ በተነፈው በሱ ጠቅልለው ይዘዋት ይወጣሉ። እንመለሳለን እዚህ ጋር። ከሃዲው ሲሆን ደግሞ አሁንም የእሳት ከፈን የያዙ መላእክቶች መተው አጠገቡ ይቀመጣሉ። መለኩል ሞት ይመጣና ምን ይላታል? ያ አየቱሃ ነፍሱ አልኸቢታ እኽሩጂ ኢላ ገደቢ ሚን አላህ ወሰኸጥ። አንቺ አስቀያሚ ነፍስ ሆይ አልኸቢታ ማለት ቆሻሻ ነፍስ ሆይ እኽሩጂ ውጪ ኢላ ገደቢ ሚን አላህ ከአላህ ወደ ሆነ ቁጣ ወሰኸጥ የሱንም ቅጣት ለመቅመስ ውጪ ትባላለች። ልክ በዛ ሰዓት ደንግጣ ነፍሲቱ ማለት ነው በመላ ሰውነት ውስጥ ትሰራጫለች። ያኔ መለኩል ሞት ምን ያደርጋታል? ከስር ጀምሮ ይፈለፍልና አሉ ነብዩ ሰለላሁ ዐለይሂ ወሰለም ደም ስሩን ከጅማቱ ብጥስጥስ አድርጎ ምንጭቅ አድርጎ ያወጣዋል። እነዛ መላእክቶች እጁ ላይ ያቆዩለትም በዛ በእሳት ከፈን በጣም ሸካራ በሆነው በዛ ይጠቀልሉና ይዘው ይወጣሉ። አሁን እንመለስ ወደ መጀመሪያው የአማኙ ነፍስ ይወጣሉ። ነብዩ ሰለላሁ ዐለይሂ ወሰለም
እዚህ ምድር ላይ ተሸቶ እማያቅ ከሚስክ የበለጠ ሽታ ይወጣል አሉ። ከማን ጋር? ከአማኙ ነፍስ ጋር አብሮ። ወደ ከሃዲው ስንመጣ እዚህ ምድር ላይ አለ የሚባል ሚከረፋ ሽታ አብሮት ነፍሱ ሲወጣ ይወጣል አሉ። እንመለስ ወደ አማኙ። የአማኙን ነፍስ አስመልክቶ በእያንዳንዱ ሰማይ ላይ ያሉ ጠባቂዎች ምን ይላሉ? ጌታችን ሆይ በእኛ በር በኩል አሳልፋት ይላሉ። እንግዲህ እያንዳንዱ ሰማይ በሮች አሉት አለ። የእያንዳንዱ ሰማይ የተለያዩ በሮች ላይ የሚጠብቁ መላእክቶች ዱዓ ያደርጋሉ። ጌታችን ሆይ የዚህን የአማኙን ነፍስ በእኛ አቅጣጫ በኩል ይውጣ ብለው አላህን ይለምኑታል። የከሃዲውንስ ጌታችን ሆይ በእኛ በኩል አታሳልፍብን ይሉታል። ወደ አማኙ ስንመጣ በከፈን የተጠቀለለችውን ነፍስ ይዘው ሲወጡ አሉ እዚህ ሀዋው ላይ ያሉት መላኢካዎች ይጠይቃሉ፣ ማ ሃذا الروح الطيب የማናት እቺ በጣም ያማረች የተዋበች ነፍስ ሲባል ፉላን ኢብን ፉላን እገሌ የገሌ ልጅ ነው ይባላል። ወደ ከሃዲው ሲመጣ የማናት እቺ ቆሻሻ ነፍስ ሲባል እገሌ የገሌ ልጅ ነው ተብሎ እስከናባቱ ስም ድረስ ይጠራል። አማኙ ሰማይ ይከፈትላቸዋል። የመጀመሪያው ሰማይ በጣም ቅርብ የሚባሉት የአላህ ባለመዋሎች ያቺን ነፍስ ሁለተኛው ሰማይ ድረስ ይሸኟታል። የሁለተኛው ሰማይ ሶስተኛው ድረስ፣ የሶስተኛው ሰማይ አራተኛ ድረስ፣ የአራተኛው ሰማይ አምስተኛ ድረስ፣ የአምስተኛው ሰማይ ስድስተኛ ድረስ፣ የስድስተኛው ሰማይ ሰባተኛ ድረስ። አላህ ምን ይላል? ኡክቱቡ ኪታበ አብዲ ፊ ዒልይን፣ የባሪያዬን የሥራ መዝገብ የማን? የአማኙን ዒልይን ላይ መዝግቡለት። ወማ አድራከ ማ ዒልዩን፣ ዒልዩን ምን እንደሆነች ምን አሳወቀ? ኪታቡን መርቁም፣ ማይጨመር ማይቀነስባት የሆነችው እኮ መጽሐፍ ናት። የት ትቀመጣለች? ከሰባተኛው ሰማይ በላይ የአማኞች መጽሐፍ እዛ ትቀመጣለች። አላህ እሱን አስመልክቶ ምን አለ? የሽሃዱሁል ሙቀረቡን፣ በጣም ውድ የሥራ መዝገብ ናትና ሰባቱም ሰማይ ላይ ያሉ በጣም ያላህ የቅርብ ባለመዋል የሚባሉ እየሄዱ ያን የሥራ መዝገብ ያዩታል። እንመለሳለን። ከሃዲንስ አስመልክቶ ወንጀለኛንስ አስመልክቶ ላ ቱፈተሑ ለሁም አብዋቡ ሰማእ፣ የሰማይ በሮች እኮ በፍጹም አይከፈቱላቸውም። ገና የመጀመሪያው ሰማይ ሳይከፈትለት አይደለም 7 ሰማይ አቋርጦ ሊሄድ አላህ ምን ይላል? ኡክቱቡ ኪታበ አብዲ ፊ ሲጂን ወማ አድራከ ማ ሲጂን ኪታቡን መርቁም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰባተኛው መሬት ላይ የሥራ መዝገቡ ይጻፍለታል፣ በወንጀል የተጨማለቀ በክህደት የተጨማለቀ ስለሆነ። ከዛ አላህ ምን ይላል? አማኙን አስመልክቶ መልሱት ይላል። ከሃዲውንም አስመልክቶ ነብሱን መልሱት ይላል። ቤተሰብ ወስዶ ሬሳ ይቀብራል። እነዛ ነብሶች መጥተው ወደየ ባለቤቶቻቸው ይገባሉ። የአማኙ አማኙ ውስጥ ትገባለች፣ የከሃዲና የወንጀለኛው ወንጀለኛው ውስጥና ከሃዲ ውስጥ ትገባለች። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? የቀብር ፈተና ይጀምራል አሉ። 3ቱ ጥያቄዎች ይጠየቃሉ። ነኪርና ሙንከር መጥተው ፈዩጅሊሳኒሂ ቁጭ ያደርጉታል። ቤተሰብ አጋድሞ ነው ቀብሮት የሄደው። ፈዩጅሊሳኒሂ ያስቀምጡታል፣ ይገላምጡታል አሉ። ማንን? አማኙን ጭምር። አማኙ ሊፈተን ነው፣ አላህ ግን ሊያጸናው ነው። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة። አላህ እነዛ አማኞቹን በምድርም ላይ ሆነ ከሞት አፋፍ አንስቶ እስከ አኼራ መጨረሻ ድረስ ያጸናቸዋል ብሏል። 3ቱም ጥያቄዎች ይጠየቃሉ። መረቡክ፣ ጌታ ማን ነው? ረቢ አላህ፣ ጌታ ያላህ ነው ይላል። ማዲኑክ፣ ሃይማኖትህ ምንድን ነው? ዲኒ አልኢስላም፣ ሃይማኖት እስልምና ነው ይላል። من هذا الرجل الذي بعث فيكم، ማን ነው ይሄ ግለሰብ በእናንተ መካከል የተላከ? هو محمد رسول الله صلى الله عليه وسلم ይላል። كيف قرأت عنه፣ የታገኘህ ስለሱ ይባላል። يقول قرأت كتاب الله፣ ያላህን መጽሐፍ እኮ አነበብኩኝ፣ በዚህም የተነሳ ስለሱ ተረዳሁ ይላል። ከዛ በኋላ ለሁለተኛ ጊዜ 3ቱም ጥያቄዎች ደግሞ አንድ ላይ ይጠየቃል። መን ረቡክ ወመን ነቢዩክ ወማ ዲኑክ ተብሎ 3ቱንም በተከታታይ ይመልሳል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እቀብሩ አጠገብ የሆነ ሰው ይመጣል አሉ፣ ወይም ይመሰሉ ለሁ ይመሰልለታል። ፊቱ በጣም የሚያበራ ምን ይለዋል? እንግዲህ ቀብሯ ጠባብ ናት። አብሽር ቢለዚ የሱሩክ፣ በሚያስደስትህ ነገር ተበሸር። ሃዛ የውሙክ፣ የዛሬዋ ቀን ማለት ያንተ ቀን ናት ይለዋል። እኔ እኮ አንተን አላቀህም ነበር፣ በመልካም በጣም ችኩል፣ ከወንጀል ደግሞ በጣም የዘገየህ ነበርክ ይለዋል። ሟች ምን ይላል? መን አንት፣ ማን ትባላለህ አንተ ይለዋል። ያ ሁለተኛው ግለሰብ ቀብር ውስጥ የገባው ምን ይላል?
አና አመሉከ ሷሊህ እኔ እኮ እዚህ ምድር ላይ ስትሰራ የነበርከው ደጋግ ስራህ እንጂ ሌላ አይደለሁም ይላል። ከዛ አላሁ ስብሓነሁ ወተዓላ ምን ይላል? ለባሪያዬ ከጀነት በሯን ክፈቱለት ሽታዋ ይምጣለት ይላል። በዛ ሰዓት ምን ይላል? ያ ረቢ አቂሚ ሰዓ ከይማ አርጂኡ ኢላ አህሊ ወማሊ ጌታዬ ሆይ ቅያማን ቶሎ አቁማትና ወደ ቤተሰቦቼ ወደ ንብረቴ እመለስ ዘንድ ይላል። ከዛ ምን ይባላል? ነም ሷሊሃ እርፍ በል ስክን በል ያማረ እንቅልፍ ተኛ ይባላል። ከሃዲውስ መን ረቡክ ይባላል። ሃ አላውቅም ማለት ነው። ልክ ይባላል አይደል በቋንቋችን። ላ አድሪ ይላል። አንድ ጊዜ በያዙት መዶሻ ሲመቱት ሰውነቱ ጠቅላላ ፈርሶ ሰባተኛው ምድር ድረስ ይሰቅጣል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ነኪርና ሙንከር ከስር ጀምሮ አሁንም ጎትተው ያመጡና ቁጭ ያደርጉታል። መን ረቡክ ማዲኑክ ሲባል መን ነቢዩክ ወይም ደግሞ ያ ግለሰብ ማን ነው በእናንተ መካከል የተላከው ሲል ላአድሪ ይላል። አሁንም ይመታል። በዚህም ሁኔታ ጉዳዩ ይቀጥላል። አላህ ነጃ ይበለን። ወመን አስደቁ ሚነላሂ ሐዲታ ከአላህ የበለጠ ማን እውነት ይናገር? እነዚህ ሁሉ ጉዳዮች በእኛ ላይ ይከሰታሉ። ዛሬ we have to enjoy life ላይፍ መቅጨት አለብን እየተባለ አላህን ማመጽ ያስከፍላል። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የሰው ልጅ በኖረበት ሁኔታ ይሞታል፣ በሞተበት ሁኔታ ይቀሰቀሳል አሉ። ነንተቤ ትኩረት እንስጥ። ዑስማን ብን አፋን ረዲየላሁ ዐንሁ ቀብር ላይ ሲደርሱ ጺማቸው እስኪርስ ድረስ ያለቅሱ ነበር። ተጠየቁ፣ ስለ ጀነት ታወሳለህ፣ ስለ እሳት ታወሳለህ፣ የዚህን ያህል አታለቅስም፣ ስለ ቀብር ግን ስታወሳ በዚህ ደረጃ ጺም እስኪርስ ድረስ ታለቅሳለህ ሲባሉ ምን አሉ? ኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም አሉ። እኔ እኮ ያላህ መልእክተኛ ሰምቻቸዋለሁ። በምን ሰማቸው? እሳቸው ምን አሉ? እንደ ቀብር አይነት አስደንጋጭ ነገር አላየሁም አሉ። ማን? ነቢዩ ሰለላሁ ዐለይሂ ወሰለም። ከዛ ምን አሉ? አንድ ሰው የቀብር ህይወቱ ካማረለት ከዛ በኋላ ያለው ህይወቱ ይበልጥ እያማረ ይሄዳል። አንድ ሰው የቀብር ህይወቱ ከተበላሸ ከዛ በኋላ ያለው እየባሰ ነው የሚሄደው። አላህ ነጃ ይበለን። ኸይር ወናዚዓቲ አላህ ማለ ዋው ምንድናት ብለናል? መማያ ፊደል ናት። ወናዚዓቲ የካሃዲንና የአመፀኛ የወንጀለኛ የሆነን ሰው ነብስ ደምስሩን ከጅማቱ በጣጥሰው በሚያወጡ መላእክቶች አላህ ማለ። ገርቀን ማለት መመንጨቅን መንጭቀው በሚያወጡ መላእክቶች ማለ። ወናሽጣቲ የሚያባስሩ ሲሆኑ ነሽጠን ማባሰረን ብስራትን እያበሰሩ አማኞችን ነብሳቸውን በሚያወጡ መላእክቶችም አለ። ስለዚህ ወናዚዓቲ ገርቃ ለነማን ነው? ለካህዲያንና ለአመፀኞች የነሱን ነብስ መመንጨቅን መንጭቀው በሚያወጡ መላእክቶች አላህ ማለ። ወናሽጣቲ ነሽጣ ነሽጥ ማለት ምን ማለት ነው? ነሻጣ ማለት ምን ማለት ነው? ማነቃቃት፣ እያነቃቁ እያስደሰቱ የአማኝን ነብስ እሹሩሩ እያሉ በሚያወጡ መላእክቶች አላህ ማለት። ወሳቢሐቲ ሰብሕ ማለት ደግሞ ዋና ማለት ነው። ወሳቢሐቲ ሰብሓ አላህ ትእዛዝ ሲያዛቸው እየዋኙ ከሰማይ ቤት ወደ ምድር የአላህን ትእዛዝ ለመፈጸም በሚወርዱ መላእክቶች አሁንም ማለት አሁንም መማያናት አይደል? አላህ ማለት በነማን? አሳቢሐቲ ሰብሓን መዋኘትን እየዋኙ ከሰማይ ቤት በሚወርዱ መላእክቶች አላህ ማለባቸው። እሺ በሚወርዱበት ሰዓት ደግሞ የአላህን ትእዛዝ ለመፈጸም አንደኛው መላኢካ ሌላኛው መላኢካ እየተሽቀዳደመ ይወርዳል። ለዚህም ሲባል አራተኛው አንቀጽ ደግሞ ምን ሆነች? ፈሳቢቃቲ ሰብቃ ትእዛዙን ለመፈጸም ሲወርዱ ምን በሚያደርጉ? በሚሽቀዳደሙ ወይም መሽቀዳደምን በሚሽቀዳደሙ መላእክቶች ደግሞ አላህ ማለባቸው። ፈሳቢቃቲ ሰብቅ ማለት ምን ማለት ነው? እሽቅድድም። ፈሳቢቃቲ ሰብቃ መሽቀዳደምን እየተሽቀዳደሙ በሚወርዱ መላእክቶችም። ፈልሙደቢራቲ አምራ አልሙደቢር ምን ማለት ነው? አስተናባሪ ማለት ነው። ፈልሙደቢራቲ አሁንም አላህ ማለ በነማን? በእንዲህ አይነት መላእክቶች። ምን አይነት በሆኑ መላእክቶች? አስተናባሪ በሆኑ። አምራ ማለት አምር አላህ የአላህን ትእዛዝ በሚፈጽሙና በሚያስተናብሩ
ጅብሪል ለምሳሌ ስራው ምንድነው? መለኮታዊ ራእይ ማውረድ አንድ። ሁለተኛስ አመፀኛ ህዝቦችን መቅጣት። ሶስተኛስ ሌሎች ከአላህ የተሰጠውን ስራ ይሰራል። ስለዚህ አላህ ያዘዘው ይፈጽማል ማለት ነው። ሁለተኛ የሚካኤል ስራው ምንድነው? ዝናብ ማዝነብና ቡቃያ ማብቀል። መለኩል መውት ስራው ምንድነው? ምትወጣ ነብስን ማውጣት። የኢስራፊል የስራ ድርሻው ምንድነው? ጡሩምባውን ሲታዘዝ በባለቀንዱ ጡሩምባ መንፋት፣ ከዛ ቅያማ ይቆማል። ሀከዳ ልክ እንደዚህ የእኛን ስራ ሊመዘግቡ ደግሞ ኪራመን ካቲቢን የተባሉ አሉ አይደል? እነዚህ የተከበሩ መላእክቶች እናንተ የምትሰሩትን በጠቅላላ ይመዘግባሉ የተባሉት ማለት ነው። ኸይር 5 አንቀጽ አይተናል። 6ኛ የውመ ተርጁፉ አራጂፋ ይላል አይደል? ከቀሰም በኋላ ምንድነው የሚመጣው? ከመሐላ በኋላ ወጀዋቡል ቀሰም የተማለበት ጉዳይ አይደለ? መሕዙፉን እዚህ ጋር ወድቋል፣ አልተጠቀሰም። የተማለበት ጉዳይ መልሱ ምንድነው? ለቱብዓቱን ትቀሰቀሳላችሁ፣ ተቀስቅሳችሁ ደግሞ ትመረመራላችሁ፣ ተመርምራችሁ ደግሞ ሂሳባችሁ ይሰጣችኋል። በሂሳባችሁ መሰረት ወይ ወደ ጀነት ወይ ወደ እሳት ትገባላችሁ። መቼ? የውመ ተርጁፉ ራጂፋ ተትበዑሃ አራዲፋ። አላሁ አክበር። ስለዚህ 5ቱን አየናል። ወጀዋቡል ቀሰም ምንድነው? የተማለበት ጉዳይ መልሱ ደግሞ ምን ሆኖ ተገኘ? ለቱብዓቱን ትቀሰቀሳላችሁ። መቼ ነው የምትቀሰቀሱት? የውመ በዛ ቀን ውስጥ። ከመቀስቀሻው ቀን በፊት መጀመሪያ ዓለም ምን መሆን አለባት? መጥፋት አለባት አይደል? ቅያማ መቆም አለባት አይደል? ከዛ በኋላ ነው አይደል ለቅያማ ምን ነሳው? የውመ ተርጁፉ ራጂፋ። አረጅፋ መንቀጥቀጥን ነው የሚያሳየው። ሌላ ቦታ ምን ያሳለፍ ነው? ኢዛ ዙልዚለቲል አርዱ ዝልዛለሃ፣ ምድር መንቀጥቀጥን መናወጥን በተናወጠች ጊዜ። በዚህም ቀን የውመ ተርጁፉ አራጂፋ፣ ምድር የቂያማ ጡሩምባ ሊነፋባት ሲል መርገፍገፍን መንቀጥቀጥን በተንቀጠቀጠች ጊዜ። ይሄ የትኛው መንቀጥቀጥ ነው? የመጀመሪያው መንቀጥቀጥ። በዚህ መንቀጥቀጥ የተነሳ ምን ይከሰታል? ፈሳኢቀ መን ፊ ሰማዋቲ ወልአርዲ ኢላ መን ሻአ አላህ። በሰማይም በምድርም ያለው በጠቅላላ አላህ የሻው ሲቀር በድንጋጤ ይሞታሉ። ተትበዑሃ አራዲፋ፣ ሌላ መንቀጥቀጥ ደግሞ እኮ እሷን ይከተላታል። ማነው እሱ? ثم نفخ فيه أخرى فإذا هم قيام ينظرون ያልነው ማለት ነው። ለሁለተኛ ጊዜ ኢስራፊል ከ40 ዓመት በኋላ አሁንም በጡሩምባው ይነፋል። ያኔ የሰው ልጆች በጠቅላላ ከሞቱ በኋላ ከአፈር በታች ከሆኑ በኋላ ተመልሰው ደግሞ ምን ይሆናሉ? ራቁታቸውን በባዶ እግር ሳይገረዙ ይቆሙና የንዙሩን ይመለከታሉ፣ ጌታቸው በእነሱ ላይ ምን እንደሚሰራባቸው ለማየት። እሱም የሂሳቡ ቀን ነው። ለዚህ ቀን ተዘጋጁ፣ ትቀሰቀሳላችሁ። ለዚህ ቀን ተዘጋጁ፣ ትቀሰቀሳላችሁ። ያ ቀን አስፈሪ ቀን ነው። በዛ ቀን ከውርደት የሚጠበቁት አላህ የጠበቃቸው ሰዎች ናቸው። እዚህ ምድር ላይ ደግሞ ግዴታ መስራት ነው ለዛ ቀን። ላ የሕዙኑሁሙል ፈዛዑል አክበር፣ ያኮ ትልቁ የሆነው ማስደንገጫው ጩኸት የቂያማ ቀን እነሱን እኮ አያስተክዛቸውም ማለት ኸልቁ ሁሉ በተከዘበት ሰዓት። ስለዚህ እነማን ናቸው? አልሙተቁን፣ አላህን ፈሪ የሆኑ ሰዎች፣ ትእዛዛቱን የታዘዙ ክልከላውን የተከለከሉ ጌታ አላሁ ስብሓነሁ ወተዓላ በዚህ መልክ ይጠብቃቸዋል ማለት ነው። ኸይር። ስለዚህ የውማ እቺ እኮ የምትቀሰቀሱባት ቀን ተርጁፉ ራጂፋ፣ ምድር መንቀጥቀጥን ትንቀጠቀጣለች ቅያማ ሲቆም። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሂጃዝ ከሚባል ቦታ እሳት ይነሳል አሉ። ያ እሳት ሰዎችን በጠቅላላ እየገፋ ወደ አንድ ቦታ ይሰበስባቸዋል። መች ሰዎችን ብቻ? ወኢዘል ውሑሹ ሑሽረት፣ አውሬዎች ደንግጠው ቅያማ ሊቆም አይደለ? የሚያስደነግጠው ክስተት ሊከሰት አይደለ? አውሬና የሰው ልጅ አብሮ ይቆማል። አንበሳና ሰው ማለት ነው። ነብርና ሰው፣ ዝሆንና ሰው ደንግጠዋል። በአውሬ ውስጥ የሚኖሩት ኡበይ ብን ከዕብ እንዳሉት ይሄ ሁሉ መቼ ነው የሚከሰተው? ቅያማ ሲደርስ። ከዛ በኋላ ፀሐይ ምን ትሆናለች? ሉፈት ትጠቀለላለች። ያን የሚያክለው ቅርጿ ጥቅልል ብሎ ታንሳለች። ኮከቦች ከሰማይ ላይ ይረግፋሉ። ያኔ ፈሳኢቀ መን ፊ ሰማዋቲ ወልአርድ፣ ምድር ላይ ያሉት በጠቅላላ በአንዴ ደንግጠው ይሞታሉ። በሰማይ ያሉትን መላእክቶች ይሞታሉ። ማን ሲቀር?
አላህ ይሻው ሲቀር ተትበዑሃ ይከተላታል። የትኛዋን? እቺን መንቀጥቀጥ ሁለተኛ መንቀጥቀጥ ተትበዑሃ ይከተላታል። አራዲፈቱ ሌላ መንቀጥቀጥ እኮ ይከተላታል። መቼ? የሰው ልጆች ከመሬት ውስጥ ሲወጡ ወቃለ ልኢንሳኑ ማለሃ ምን ሆና ነው ይላል የሰው ልጅ። ከየት ከወጣ በኋላ? ከቀብር ውስጥ ከወጣ በኋላ ስትንቀጠቀጥበት ምን ልታደርግ አሉ የሚባሉ የሰው ልጆችን ሲደመር ዳይመንድን፣ ወርቅን የመሳሰሉትን ዝርግፍ ስታደርግ ወቃለ ልኢንሳኑ ማለሃ ምን ሆና ነው እቺ ምድር በእኛ ላይ እንዲምትሆንብኝ ይላል። አላህ ምን አለ? ይጠብቀን ከዛ ቀንና ቁሉቡን ልቦች እኮ የውመኢዲን ያን ቀን ዋጂፋ ፈሪዎች እኮ ናቸው። የሰው ልጅ ሲደነግጥ ልቡ ከቦታው የለቀቀ ይመስላል አይመስልም? አላህ ራሱ ምን አለ? ኢዲል ቁሉቡ ለደል ሐናጂር። ይኸው ቦታዋን እዩት። የኔ ደረት ይታያችሁ። ልብ የት ጋር ነው ያለችው? በግራ ሳይዳር እንዲህ ትመጣለች። ከድንጋጤ የተነሳ በጉሮሮ በኩል ጉሮሮ ጋር ትደርሳለች። ከድንጋጤዋ የተነሳ የቂያማ ቀን ኢዲል ቁሉቡ ለደል ሐናጂር ቦታዋን ስታ። የዲስክ መንሸራተት እኮ ከባድ ዕቃ እንኳን ብታነሳ ጀርባህ ላይ ዲስኳ ናት አይደል ተፈናጥራ የምትወጣው፣ ቦታው እንዳለ ነው። የዛ ቀን አስደንጋጭነትስ ልብ ከዚህ ከቦታዋ ፈቀቅ ትልና ጉሮሮ ጋር ትደርሳለች ከድንጋጤ የተነሳ። ይህን አስመልክቶ አላህ ምን አለ? ቁሉቡን ልቦች እኮ የውመኢዲን ማለት የውመል ቂያማ የቂያማ ቀን ዋጂፋ ተሸባሪዎች ፈሪዎች ይሆናሉ። አብሷሩሃ አይኖቻቸው ደግሞ ኻሺዓ ተዋራጆች ይሆናሉ። ያቀረቅራሉ እኮ ለምን ሞተን አንቀሰቀስም ሲሉ ነበራ። እና አቡ ሁረይራ ምን ነበር ያሉት? ሲያለቅስ ለምን ታለቅሳለህ አሉት። እኔን የሚያስለቅሰኝ የመንገዱ ርዝመትና የኔ ስንቅ ማነስ ነው አለ። እየተዘጋጀላትም ስንቅ ያንሰኛል ይላል። እነዚህ ከሃዲዎችስ አላህ ይጠብቀንና አንቀሰቀስም። አይዛ ኩና ዒዛማን ነኺራ ቃሉ ቲልከ ኢዘን ከረቱን ኻሲራ። እንመጣበታለን። አጥንት ከሆን ከበሰበስን በኋላ ድጋሚ ትነሳላችሁ እንባላለንን አሉ። ይሄው አላህ ምን አለ? የእውነቱ ተከስቶ ሲነሱ ልቦቻቸው ይደነግጣሉ፣ አይኖቻቸው ያቀረቅራሉ፣ ያፍራሉ፣ ይጸጸታሉ። ላየንፈዑ አነደም ጸጸት በማይጠቅምበት ቀን የቁሉን ይላሉ እዚህ ምድር ላይ ሲኖሩ አኢና እኛ ለመርዱዱነ እንመለሳለንን ፊል ሓፊራ መጀመሪያ በነበርንበት ሁኔታ ቀብር ውስጥ ከገባን በኋላ ስንሞት ለምሳሌ በ50 ዓመቱ የሞተ ሰው እና በ50 ዓመቴ በነበርኩበት ትቀሰቀሳላችሁ እየተባልኩኝ ነውን ብለው እኮ እያስተባበሉ ነው። ነቢዩ ግን ምን አሉ ሰለላሁ ዐለይሂ ወሰለም አማኞችን ሲመክሩ በኖራችሁበት ሁኔታ ትሞታላችሁ። ይሄን ኬላ ስትሻገሩ ሀል ጀዛኡል ኢሕሳኒ ኢለል ኢሕሳን መልካም ሰሪ ከነበራችሁ ያ ቸር ጌታ አያዋርዳችሁም። ከመንገድ እቺን ኬላ ተሻግራችሁ ጊዜያዊ የቀብር ቤታችሁ ውስጥ ትገባላችሁ። እርፍ በሉ ተኙ ተብላችሁ ቂያማ እስኪቆም ድረስ በቀብር ውስጥ ትቀማጠላላችሁ። እነዛ በድብቅ አላህን ሲያምጹት የኖሩት ሰዎችስ በድብቅ ሆነ በግልጽ የማይሸወደውን ጌታ ምን ያጋጥማቸዋል? አላህ ይጠብቀንና ኬላውን ሊሻገሩ ሲሉ ብዙ ችግር ይመጣል። ምክንያቱም ሁስነል ኻቲማ የሰው ልጅ የህይወቱን መጨረሻ ከሚያበላሹ ጉዳዮች ውስጥ ቁጥር አንዱ የድብቅ ወንጀል ነው። ልምድ ይሆናል። ከዛ ያን ልምድ መላቀቅ ያቅታል። በዛ በመጥፎ ልምድ ይሞታል። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ምን ያሉት? ሁሉ ሰው በኖረበት ሁኔታ ይሞታል፣ በሞተበት ሁኔታ ደግሞ ይቀሰቀሳል። ከሃዲያ ምን አሉ? የቁሉን ይላሉ አኢና እኛ ለመርዱዱና እንመለሳለንን ፊል ሓፊራ ቀብር ውስጥ ከገባን በኋላ ተመልሰን መጨረሻ ላይ በነበርንበት ሁኔታ ይመልሰናልን? እንግዲህ አላህ እኮ እንዲህ ተብሎ አይጠየቅም አይደል? ወላሁ አላ ኩሊ ሸይን ቀዲር። ከዛ አሁን አላህ ይሄን በሽታቸውን እንዲሽሩበት ምን አነሳላቸው? ኢስቲድላል ደሊሎች ላይ ያመጣላቸው ነው። አንድን ጨምርና እነሱ ካነሱት ችግር ውስጥ አላህ ከጠቀሰው ውስጥ አኢዛ ኩና አሉ እኛ ከነበርን በኋላ አሉ። አኢዛ ኩና እኛ ከነበርን በኋላ ስንሞት እንደሚታወቀው
ቀድሞ ስጋችን ይፈራርሳል አይፈራርስም? ይፈራርሳል። ስጋ ወዲያው ነው የሚያበቃለት። ከዛ ማን ይቀራል? አጥንት ይቀራል። አኢዛ ኩና ከሆን በኋላ ዒዛመን አጥንት ከሆን በኋላ ነኺራ የበሰበሰ አጥንት ከሆን በኋላ ድጋሚ ትመለሳላችሁ መጨረሻ ላይ እዚህ ምድር ላይ በነበራችሁበት ሁኔታ እንባላለንን ሲሉ በነሱ ቤት ጥያቄ ያነሱ። ቃሉ ደሞ አሉ ማን? አስተባባዮች አላህ ይጠብቀንና ቲልከ እቺኮ ቲልከ እቺኮ የትኛዋ እውነት ሞተን አጥንታችን በስብሶ ትቀሰቀሳላችሁ የተባልነው ጉዳይ እውነት ሆኖ ምንቀሰቀስ ከሆነ ኢዘን እንግዲያውስ ከረቱን ኻሲራ ከረቱን መመለስ እኮ ናት ኻሲራ ክስረት የተሞላባት። ለምን? ስላልተዘጋጁለት። ቃል አላሁ ተዓላ ቁርአን ላይ አንድም ቦታ በዚህ መልክ አልጠቀሰም። አላህ ያዙልኝ ይሄን ቁርአን ላይ አንድም ቦታ በ30 ጁዝ ውስጥ እቺን አገላለጽ አላህ አልተጠቀማት። ምን ምትል? ያ አዩሃ الذين آمنوا اتقوا الله واتقوا الله በሚል ቃል መካከል ሌላ አንድ ትልቅ ቁም ነገር አስቀምጧል። ያ አዩሃ الذين آمنوا ማለቱ በቂ ነበር አይደል? اتقوا الله ማለቱ በቂ ነበር። አንዲትን ቃል አስከተለና መልሶ ምን አለ? ወተቁ الله አለ። ጉዳዩ ከባድ መሆኑን ያስይዛል አያስይዝም? በአንድ አንቀጽ ውስጥ ነው፣ ልብ በሉ፣ በሁለት አንቀጽ ውስጥም አይደለም። የትኛዋ ናት እቺ? ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله الله أكبر يا أيها الذين آمنوا أن أنت يمناችሁ ሰዎች ሆይ اتقوا الله اللهم فروت ولتنظر نفس እያንዳንዷ ነፍስ ትመልከት ما قدمت لغد ለነገ ለምትሄድበት ጉዞ ለቀብሯ ለሲራጧ ለጀነት ወይንም ደግሞ እሳት እንዳትገባ ምን ታድርግ? ለነገ ያስቀደመችውን ትመልከት። ከዛ መልሶ ምን አለ? ወተቁላህ አረ አላህን የሚገባውን ፍራቻ ፍሩት አለ። ሱብሃንአላህ። ከዚህ በላይ ምን የሚያስደነግጥ አንቀጽ አለ? ላ ዩጀድ በሁለት ይተቁላህ ማል መስፈሯ ራሱ የጉዳዩን አደገኝነት ያስይዛል። እና አቡ ሁረይራ ይሄ ስለገባቸው ነው እዚህ ምድር ላይ ተቀምጠው እያለቀሱ የመንገዱ ርዝመትና የስንቄ ማነስ ያስጨንቀኛል ያሉት ማለት ነው። ስለዚህ አላህ ምን አለ? የሚናገሩትን ሲጠቅስልን ቃሉ ይላሉ ቲልከ እቺኮ የትኛዋ ሞተን እውነት ምንቀሰቀስ ከሆነ ኢዘን ይህ እውነት ከሆነ ከረቱን ኻሲራ ከረቱን መመለስ እኮ ነው። ኻሲራ ክስረት የተሞላበት መመለስ ነው። አላህ ግን መልስ ሲሰጣቸው ምን አለ? ፈኢነማ ሂየ እናንተ መቀስቀስ የለም አይደል የምትሉት? ፈኢነማ ሂየ እሷ እኮ አይደለችም ዘጅረቱን ዋሂዳ አንዲት ጩኸት እንጂ እኮ ሌላ አይደለችም። ምን አይነት ጩኸት? ኢስራፊል ቀንዱን በባለ ቀንዱ ጥሩምባ እንዲህ ይዞታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወዳፉ አስጠግቶታል አሉ። የሚጠብቀው የአላህን ትእዛዝ ብቻ ነው አሉ። አንዴ ሲነፋት ቂያማ ትቆማለች። አላህ ምን አለ? እነሱ በዚህ ደረጃ ቢያስተባብሉም አለ ፈኢነማ ሂየ እሷ እኮ አይደለችም ዘጅረቱን ዋሂዳ አንዲት አስደንጋጭ ነፊ እኮ እንጂ ሌላ አይደለችም። ፈኢዛ ሁም ወዲያው እኮ እነሱ በዛ ጊዜ ቢሳሒራ ከመሬት ስር እንዳልነበሩ ከመሬት በላይ እኮ ይሆናሉ ራቁታቸውን በባዶ እግር ሳይገረሱ። ፈኢዛ ሁም የሰው ልጆች እኮ ይሆናሉ ወዲያው ቢሳሒራ ከምድር በላይ እኮ ይሆናሉ ከምድር በታች እንዳልነበሩ ሂሳብ ሊሰጣቸው። አንቀጽ ቁጥር 15 አላህ ሊመክራቸው ምን አለ? አይደለም እናንተ የመካ ሙሽሪኮች ይሄን የምታስተባብሉት ቀርቶ ደካማዎቹ ቀርቶ ከናንተ በፊት እኮ በጣም ጉልበት ነበረን ሚሉ እኮ አካላት ነበሩ። ነገር ግን አላህ Subhanahu Wa Ta'ala መጨረሻ ላይ አይቀጡ ቅጣት ቀጥቷቸዋል። መንሁም አላህ ጀመረ هل أتاك يا نبي አንተ የኔ ነብይ ሆይ መጣህን? هل أتاك መጣህን? ሐዲሱ ወሬና ዜናው ሙሳ የሙሳና የፊርዓውን በሱ መካከልና በፊርዓውን መካከል የተካሄደው የነበረው
ውይይታቸው ዜናው ደረሰህን? ምክንያቱም እሳቸው ቦታው ላይ አልነበሩም። ሀል አታከ መልእክተኛዬ ሆይ መጣለህን? ሐዲቱ ሙሳ የሙሳ አለይሂ ሰላም ታሪክ መጣለህን? ምክንያቱም እሳቸው ቦታው ላይ አልነበሩም። አላህ እውነተኛው ጌታ ሊነግራቸው ነው። ኢዝ ናዳሁ አላህ በጠራው ጊዜ ማንን? ሙሳን አለይሂ ሰላም። ኢዝ ናዳሁ አላህ በጠራው ጊዜ ሙሳን ረቡሁ ጌታው ቢልዋድ በሸለቆ ውስጥ በምን አይነት ሸለቆ? አልሙቀደስ የተባረከ በሆነ ሸለቆ በኩል እያለፈ ስሙ ደግሞ ምን የሆነ ጡዋ። ተያያዘላችሁ? ኢዝ ናዳሁ ረቡሁ አላህ እሳቸውን በጠራቸው ጊዜ ማንን? ሙሳን ቢልዋድ በሸለቆ በኩል ሲያልፉ አልሙቀደስ የተባረከች በሆነች ስሟ ምን የሆነ ጡዋ በመባል የምትታወቅ ኢዝሃብ አላቸው። ሂድ አላቸው። ትዕዛዝ ሊሰጣቸው ነው። ኢዝሃብ ሂድ ኢላ ፊርዓውነ ወደ ፊርዓውን ሂድ አላቸው። ኢነሁ ጠጋ ኢነሁ እሱ ፊርዓውን እኮ ጠጋ ድንበር አልፏል። ድንበር አልፏል። የአላህንም መብት አያከብርም፣ ሰዎችንም ደግሞ በጣም የሚጨቁን ነው። ስለዚህ ሁለት መብቶችን ያጓደለው ከአላህ መብት በኩል የአላህን ስልጣን ለራሱ ብድግ አድርጎ ሰጥቶ አነ ረቡኩሙል አዕላ ታላቁ ጌታችሁ እኔ ነኝ አለ። በኒ እስራኤሎችን ደግሞ የማንን? የያዕቆብ ዘሮችን ስልጣኔን ገና ለገና ይወርሳሉ በሚል ሕፃን ወንድ ልጅ ሲወለድ አንገታቸውን በቢላዋ አጋድሞ የሚያርድ ሰው ነበረ። ስለዚህ በሁለቱም መልክ ስለነበር ድንበር ያለፈው ኢዝሃብ ሂድ አሉት። ኢላ ፊርዓውነ ኢዝሃብ ሂድ አላቸው አላህ። ኢላ ፊርዓውነ ወደ ፊርዓውን ሂድ ኢነሁ ጠጋ እሱ እኮ ድንበር አልፏል። ፈቁል በለው ደግሞ ዳዕዋ ስታደርግለት ፈቁል በለው ሀለከ ሀለከ አለህን ሀለከ አለህን እሺ ትላለህን ዝግጁ ነህን ኢላ ወደ አንተ ዘካ ነፍስህን ከኩፍር ከበደል ልታጸዳት ዝግጁ ነህን? ፈቁል በለው ሀለከ ዝግጁ ነህ አለህን ኢላ አንተ ዘካ እኔ በማደርግልህ ዳዕዋ ከክህደትና ሰዎች ላይ ድንበር ከማለፍ ትጥራራለህን? ሀል ቱዘኪ ነፍሰክ ነፍስህን ማጽዳት ትችላለህ በሚሰጥህ ዳዕዋ? ወአህዲየከ እንድመራህ ደግሞ ወአህዲየከ እንድመራህ ኢላ ረቢከ ወደ ጌታ። ምክንያቱም ከጌታ ርቀሃል፣ ከአላህ ርቀህ ጭራሽ ራስህን ጌታ አድርገህ ነው የምትወስደው። ነገር ግን ወአህዲየከ እኔ ልመራህ ዘንድ ዝግጁ ነህን? ኢላ ረቢከ ወደ ጌታ ፈተኽሻህ አንተ ደግሞ በተራህ እሱን ልትፈራው። ወደ ጌታ ካስጠጋው ከመራው ከጠቆምኩ ዳዕዋ ካደረግኩልህ በኋላ አንተ ደግሞ በተራህ አላህን ልትፈራው። ይሄ ምን ይባላል? የምላስ ዳዕዋ። በምላሳቸው ዳዕዋ አደረጉለት። ነገር ግን ሰውየው በጣም አቻ የሌለው ድንበር ኃላፊ ስለነበረ አላህ አዝኖለት ተአምርን ደግሞ በአይኑ እንዲያይ አደረገው። ዳዕዋው እኮ በቂ ነበራል፣ ትልቅ ዳዕዋ ነበራል። ግን አላህ በጣም አዛኝ ጌታ ከመሆኑ ሰዎች እንዲመለሱ ማሳየት ያለበትን ሁሉ ያሳያቸዋል። ስለዚህ ለሙሳ አለይሂ ሰላም ሙዕጂዛ ተአምር እንዲያሳዩ ምን አደረገላቸው? አላህ ምን አለ? ፈአራሁ ሙሳ እኮ አሳዩት። ፈአራሁ ሙሳ እኮ አሳዩት ማንን? ፊርዓውንን። አልአያ ተአምሮችን፣ አልኩብራ በጣም ትልልቅ የሚባሉ ተአምሮችን እኮ ሙሳ አሳዩት። ለማን? ለፊርዓውን። ምንና ምን? አሳ ወልየድ። አሳ ማለት ብትራቸው። ብትራቸው ምን አድርገው አሳዩት? መሬት ላይ ሲጥሏት ፈኢዛ ሁወ ሀየቱን ፈኢዛ ሂየ ሀየቱን ተስዓ ብር 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 ምትል እባብ ሆነች ብትሯ። አንድ ሁለተኛ እጃቸውን እዚህ ብብታቸው ውስጥ ከተቱና ሲያወጡት እንደ አምፖል የሚያበራ እጅ ሆነ፣ ምንም አይነት ነውር ሳይኖርባቸው። ይህንን ካሳዩት በኋላ ከሱ የሚጠበቀው ምን ነበር? ማመናር። አንድ ዳዕዋ አደረጉለት። ሁለት በተግባር በአይኑ የሚመለከተውን ደግሞ ምን አሳዩት? ከአላህ የተሰጡት የሆነውን ተአምር አሳዩት። ነገር ግን እሱ ፈከዘበ አስተባበለ፣ ፈከዘበ አስተባበለ፣ ወዐሳ አመፀ፣ ወዐሳ አመፀ። ثم
ከዛ በኋላ ደግሞ አድበረ ጀርባውን ሰጠ። ሙሳ ዳዕዋ አደረጉለት አይደል? ثم ከዛ አድበረ ጀርባውን ሰጣቸው። የስዓ ፈጥኖ የሚሄድ ሲሆን ለሳቸው ጀርባውን ሰጥቶ ጥሏቸው ሄደ። ወዴት? ቲፎዞ ፍለጋ። ምን ሊያረግ? ፈሐሸረ ሰበሰበ፣ ፈሐሸረ ሰበሰበ፣ ፈናዳ ተጣራ። ፈሐሸረ ሰበሰበ፣ ፈናዳ ተጣራ በማህበረሰቡ መካከል። ፈቃል አላቸው አነ ረቡኩሙል አዕላ፣ አነ እኔ እኮ ነኝ ረቡኩም ጌታችሁ፣ አልአዕላ ከሁሉ የበላይ የሆንኩት ጌታችሁ እኔ ነኝ ብሎ ደግሞ ፊርዓውን ጌትነትን ሞገተ። አላህ ግን ወቅቱ ሲደርስ አይቀጡ ቅጣት ሊቀጣው ምን አደረገ? ፈአኸዘሁ ላሁ ነካለ ልአኺረቲ ወልኡላ። ፈአኸዘሁ ላህ ማለት አላህ ያዘው በቅጣቱ። ከየት ጀመረ? የናይል ወንዝ በእኔ ስር የሚፈሰው እኮ የኔ ነው ይል ነበረ። አላህ በዛ ሲጎረር ሲፎከስ በነበረው ውሃ እዛ ውስጥ አሰመጠው። ልክ ውሃ ውስጥ መስመጥ ሲጀምር በኒ እስራኤሎች ባመኑበት ጌታ አምኛለሁ አለ። ለምን አላህ ያልተቀበለው ይመስላችኋል? መልሱልኝ። አሁንም ኩራት ስላለበት? አይ እንዲያውም እኮ ከኩራቱ ጸድቶ ምን አለ? በኒ እስራኤሎች ባመኑበት ጌታ አምኛለሁ እኮ አለ። ባረከላሁ ፊክ። ምን ላይ ደርሷል? ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አንድ ሰው ንስሐውን አላህ ይቀበለዋል። አንደኛ ደጃል እስካልመጣ ድረስ፣ ሁለተኛ ፀሐይ በመግቢያዋ እስካልወጣች ድረስ፣ ሶስተኛ ገርገራ እዚህ ጉሮሮ አካባቢ ነብሱ እስካልደረሰች ድረስ አላህ የባሪያዎቹን ንስሐ ተቀባይ ነው። ፊርዓውን ምን ውስጥ ገብቶ ነው? ውሃው ውስጥ ብቅ ጥልቅ እያለ የሙት ሽረቱን ሞት አፋፍ ላይ እዚች ጋር በደረሰበት ሰዓት ምን አለ? አመንቱ ቢለዚ አመነት ቢሂ በኑ እስራኤል፣ የእስራኤል ልጆች ባመኑበት እኔ አምኛለሁ አለ። አላህ አልተቀበለውም። ፈአኸዘሁ ላህ አላህ ያዘው፣ በውሃ ቀጣው። አንድ ከዛስ ተጀመረ ነካለ ቅጣትን አልአኺረቲ አኺራ ላይ አላህ የእሳት ቅጣትን አዘጋጅቶለታል። ወልኡላ በዱንያም ደግሞ ተቀጣ። በዱንያ ከቂያማ ቀን በፊት በየቀኑ እየተቀጣ ነው። ማስረጃችን ምን ይመስላችኋል? በአንድ አንቀጽ ላይ ተጠቅሷል። ጀዛከላሁ ኸይረን ባረከላሁ ፊክ። አናሩ ከሞተ በኋላ ፊርዓውን አላህ ምን አለ? አናሩ አለ እሳት ዩዕረዱነ ዐለይሃ ፊርዓውንና ሰራዊቶቹ እኮ ይቀረባሉ አለ። መቼ? ጉዱወን በእያንዳንዱ ቀን ረፋድ ጠዋት ላይ፣ ወዐሽያ በእያንዳንዱ ቀን ምሽት ላይ። እሺ ወየውመ ተቁሙ ሰዓቱ ቅያማ ስትቆምስ አድኺሉ አስገቡ አለ ፊርዓውን ፊርዓውንና ተከታዮቹን አሸደል አዛብ በጣም ብርቱ የሆነን ቅጣት አቅምሷቸው አስገቧቸው ይባላል። በማን? ለእሳት መላእክቶች ይታዘዛሉ፣ እነሱም ይፈጽማሉ። ስለዚህ ፈአኸዘሁ ላህ አላህ ያዘው። ነካለል አኺረቲ የአኺራን ቅጣት፣ ወልኡላ የመጀመሪያውንም ዓለም የዱንያንም ቅጣት ያዘው አላሁ ስብሓነሁ ወተዓላ ፊርዓውንና ሰራዊቶቹን። ስለዚህ እናንተ ሞቶ መቀስቀስን የምታስተባብሉ ሰዎች ሆይ እናንተ ራሳችሁ ምን አድርጉ ተባሉ? ተመለሱ። ለመቀጣት እናንተ የመጀመሪያ አትሆኑም። በእነሱ ቅጣት ተማሩ። በእነማን? ፊርዓውንንም ቀጥቻለሁ ተማሩበት። አላህ ቀጠለና አንቀጽ ቁጥር 26 ላይ ምን አለ? ኢነ ፊ ዛሊከ አለ። ኢነ ፊ ዛሊከ ማለት አልኸበር አሁን ባሳለፍ ነው በሙሳና በፊርዓውን መካከል በተከሰተው ክስተት እኮ ኢነ ፊ ዛሊከ ለዒብረተን መገሰጫ አለ። ለዒብረተን መገሰጫ አለ። ሊመን የኽሻ አላህን ለሚፈራ ሰው መገሰጫ አለ። ምክንያቱም አለሁ ሲል የነበረው ጉልቤ ነኝ ሲል የነበረው ፊርዓውን መጥፊያው ይሄ ከሆነ ከሱ በታችማ አቅም የሌላቸው ሰዎች ይበልጥ ጠፊዎች ናቸው። ብልህ ማለት በሰው የሚመከር ነው። ብልህ ማለት በሰው የሚመከር ነው። እነዚህ ጋር አነጫት ማህበረሰቡ ላይ ምን እንዳደረሱ ባይናችሁ አይታችኋል? አላያችሁ? ከፊሎች እንዲያውም ቤተሰብ ሲፈራላችሁ ነው አይደለ? ቀድሞ ወደዚህ መድረስ አምጥቶ የሚወረውራችሁ እንዳይበላሽብኝ፣ ሰፈር ከዋለ እኮ ከእነንትና ጋር ሊገጥምብኝ ነው። ጎበዝ ሰው ማለት ታላላቆቹ ሙድ ውስጥ ሲገቡ ምን እንዳጋጠማቸው አይቶ መረዳት። ያለ ሲጋራ፣ ያለ ጫት፣ ያለ መጠጥ የማይንቀሳቀሱ ሰዎችን አየህ አይደለ? ይሄ ነገር አቂባውም ሆነ
ጅማሮ እማያምር ነው ይቅርብኝ ብለህ ሰዎች እርስ በእርስ አራዳነን ብለው ንጹሆችን ፋራ በሚሉበት ዓለም ፋራ ሆኜ ጌታዬን ብገናኝ ይሻለኛል ብለህ ለነፍስህ እዘንላት። ለነፍስህ ካንተ በላይ ሊያቀላት የሚገባ የለም። አሁን ችግራችን ምንድነው? ፒር ፕሬሸር። ትምህርት ቤትም ትማራላችሁ አይደል? ፒር ፕሬሸር፣ የጓደኛ ተጽዕኖ። ከምናምን ጋር የዋለች ምናምን ተምራ ትመጣለች እንደሚባለው ግሩፕ ውስጥ ከጓደኛ ማቾች መካከል አንዱ አጫሽ ይሆናል፣ 6-7ቱን አጫሽ ያደርጋቸዋል። አንዱ ቃሚ ይሆናል፣ 10-15ቱን ቃሚ ያደርጋቸዋል። አንዱ ዝሙተኛ ይሆናል፣ ጠራርጎ ይወስዳቸዋል። አላህ ለዚህ ሲባል ምን አለ? ኢነ ፊ ዛሊከ፣ በዚህ ውስጥ አላህ በመከረበት ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም በመከሩበት ውስጥ ለዒብረቱን መገሰጫ ማስተንተኛ እኮ አለ ሊመን የኽሸላህ አላህ ለሚፈራ ሰው። ከዛ ሞቶ መቀስቀስን ያስተባበሉትን ሰዎች አላህ ምን አላቸው? አአንቱም እናንተ ናችሁ አሸዱ የበረታችሁት ኸልቀን ከመፈጠር በኩል በጉልበት በግዝፈት በመሳሰሉት ብርቱዎቹ እናንተ ናችሁ? አም ወይንስ አሰማ ወይንስ ሰማይን እንኳን አላህ ፈጥሯል። ኢዛ ቀዷ አምረን አን የቁለ ለሁ ኩን ፈየኩን። አላህ አንድ ነገር ከፈለገ ሁን ይለዋል፣ ይሆናል። አይደለም እናንተ ደግሞ ጭራሽ ሞተን እንቀሰቀሳለን ወይ አጥንታችን ከበሰበሰ በኋላ መልሶ ይሰራሉ እያላችሁ እሱን ትጠይቃላችሁ። መጀመሪያ እሱን ከማለታችሁ በፊት ለኸልቁ ሰማዋቲ ወልአርዲ አክበሩ ሚን ኸልቅ ናስ፣ ሰማይና ምድርን እኮ መፍጠር ከነግዝፈታቸው ከነትልቅነታቸው አኳያ ሲታይ የሰው ልጅ ከመፍጠር እኮ እነሱ የተለቁ ናቸው። ልክ እዚህም ጋር አአንቱም እናንተ ናችሁ ሞቶ በመቀስቀስ የምታስተባበሉት የሰው ልጆች መልሶ አይመልሰንም የምትሉት አሸዱ ኸልቀን ከፍጡር በኩል ከመፈጠር በኩል ምን የሆናችሁት? አሸድ የበረታችሁ የሆናችሁት አሚሰማ ወይንስ ሰማይ ናት? ከዛ ሰማይ ሊገልጻት ነው አላህ። በናሃ አላህ እኮ ገነባት ሰማይን። በናሃ አላህ እኮ ሰማይን ገነባት። ረፈዓ ከፍ አደረገ። ሰምከሃ ጣራዋን እኮ ከፍ አደረገ። ፈሰዋሃ አስተካከላትም፣ ሰማይን አስተካከላትም። ወአቅጠሸ ለይለሃ ሸፈነ ለይለሃ በሌሊትም ሸፈናት እኮ ሰማይን። እሷ ስትጨልም ላይ ምድርም አብሮ ምን ይሆናል? ይጨልማል። ወአቅጠሸ ለይለሃ ወአኽረጀ አወጣ እኮ ደግሞ ዱሓሃ ብርሃኗንም እኮ አወጣ። ወአቅጠሸ ሸፈነ ለይለሃ አይ ቢለይሊሃ በሌሊቷ እኮ ሰማይን ሲሸፍናት ከእሷ በታች ያሉትን ምን ይሆናሉ? እነ ምድር። ይኸው ዛሬኛ ጋር መሻ አይደለ? ይኸው ከመግሪብ እስከ ኢሻ። ከዛስ መልሶ ወአኽረጀ ጠዋት ደግሞ ሲሆን ያወጣል። ዱሓሃ ብርሃኗንም እኮ ደግሞ ያወጣላታል። እስካሁን ስለማን ነው እየተወራ ያለው? ስለ ሰማይ። ወልአርደ ምድርንም እኮ ባዕደ ዛሊከ ከዚህ በኋላ ደሓሃ ዘረጋት እኮ ልሙጥ አደረጋት። ለሰው ልጆች የምትመች እንድትሆን አደረጋት፣ እንዲኖሩባት ማለት ነው። ወልአርደ ምድርንም ባዕደ ዛሊከ ከዚህም በኋላ ደሓሃ ዘረጋት እኮ በሰጠሃ። አኽረጀ አወጣባት እኮ ደግሞ ከማን? ከምድር። አኽረጀ አወጣ ከምድር፣ ሚንሃ ከሷ ከምድር፣ ማአሃ ውሃዋን ደግሞ አፈለቀላት። የጉድጓድ ውሃ ሲባል አላያችሁ? የከርሰ ምድር ውሃ የመሳሰለው ይሄው ከምድር ውስጥ ይወጣል። ወመርዓሃ ግጦሿንም ደግሞ እኮ አወጣላት። ከምድር ውስጥ ምን ወጣ? የጉድጓድ ውሃና ግጦሽም አብሮ ወጣ። ወልጂባለ ተራራንም እኮ ደግሞ ወልጂባለ ተራራንም አርሳሃ ቸከለ። ተራራዎች ሲቸከሉ መሬት ምን ይሆናል? ይጸናል። መሬት አንዱ በአንዱ ላይ እንዳይርድ ተራራዎችን ችካል አደረገ። ስለዚህ ወልጂባለ ተራራንም እኮ አርሳሃ ለመሬት ችካል አደረጋት። ይሄ ሁሉ ግን ለማን ነው? አላህ ይሄን ሁሉ ያደረገው ለማን ነው? አላህ ምን አለ? ኸለቀ ለኩም ማ ፊል አርዲ ጀሚዓን
በምድር ላይ ያለውን በጠቅላላ እኮ የፈጠርኩት ለእናንተ ነው አለ። እኛን ስለምን ፈጠረን? ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ሰውንም ሆነ ጂኖችን አልፈጠርኳቸውም እኔም በብቸኝነት እንዲያመልኩኝ እንዲገዙኝ እንጂ። ይሄ ሁሉ እኮ የሆነው አላህ መታዓን መጠቃቀሚያ እንዲሆን እኮ ነው። መታዓን መጠቃቀሚያ እንዲሆን እኮ ነው። ለኩም ለናንተ፣ ወሊ አንዓሚኩም እንስሳዎቻችሁም እኮ እንዲበሉ እንዲጠጡ እንዲጠቃቀሙበት ነው እኮ ከሰማይ ዝናብ የወረደው፣ ከምድር ላይ ውሃ የሚወጣው፣ ቡቃያዎች የሚወጡት፣ አረንጓዴ ሳር የሚወጣው ለናንተና እናንተ ለምትጠቃቀሙባቸው ምኖች እንስሳዎች ጭምር ነው። ይሄ ሁሉ መጠቃቀም ግን መቼ ይቆማል? ቅያማ ሲመጣ። ለዚህም ሲባል አላህ ምን አለ? ፈኢዛ ጃአት በመጣች ጊዜ ግን ፈኢዛ ጃአት በመጣች ጊዜ ግን አጣመቱል ኩብራ ትልቋ አስደንጋጭ የሆነችዋ ክስተት በመጣች ጊዜ ከሷም በላይ አስደንጋጭ ነገር የሌለ የሆነው ማናት? እሷ ቅያማ። ፈኢዛ ጃአት በመጣች ጊዜ አጣመቱል ኩብራ ማለት ትልቋ አስደንጋጭ ነገር በመጣች ጊዜ። ያው ቅያማ እስኪቆም ድረስ ትበላላችሁ፣ ትጠጣላችሁ። ቅያማ ሲቆም ግን አበቃ። ከዛ በኋላ ምን ማድረግ ነው? እዚህ ምድር ላይ ስትሰሩ ለነበረው ትመነዳላችሁ። ያኔ ቅያማ ሲቆም የውመ የተዘከሩል ኢንሳን፣ የውመ በቅያማ ቀን ውስጥ እኮ የተዘከሩ ያስታውሳል የሰው ልጅ፣ አልኢንሳኑ የሰው ልጅ ማሳአ ምን እንዳሳለፈ እዚህ ምድር ላይ፣ ማሳአ እዚህ ምድር ላይ ምን እንዳሳለፈ ከመልካምም ይሁን ከሸር ያኔ ያስታውሰዋል የቅያማ ቀን። ወቡሪዘት በተገለጸች ቀን፣ ወቡሪዘት በተገለጸች ቀን አልጀሒሙ ጀሃነም ደግሞ ግልጽ ትደረጋለች። ወቡሪዘት ግልጽ በተደረገች ጊዜ አልጀሒሙ ጀሃነም ሊመን የራሃ ለሚመለከታት ሰው ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጀሃነም 70,000 ልጓም ያላት ሆና እያንዳንዱ ልጓም ደግሞ 70,000 መልአክ ይዞት ትቀርባለች አሉ የሰው ልጆች እንዲያዩዋት። በአጠቃላይ ስንት ማለት ነው? 4 ቢሊየን 900 ሚሊየን መላኢካ እየጎተታት ጀሃነም ትቀርባለች። አላህ ከእሳት ይጠብቀን። አላህ ምን አለ? ፈአማ መን ጠጋ፣ ፈአማ እነዚያ መን ጠጋ ድንበር ያለፉትማ፣ ወአተረ ያስመረጡ ያስበለጡ፣ ወአተረ ያስበለጡ የመረጡ፣ አልሐያተ ዱንያ አኒል አኼራ ማለት ነው። አኼራን ትተው የዱንያ ህይወትን ያስቀደሙት ሰዎች ፈኢነል ጀሒመ ጀሃነም እኮ ፈኢነል ጀሒመ ጀሃነም እኮ ሂየል መእዋ የነሱ የዘውትር መኖሪያቸው የዘላለም መኖሪያቸው እኮ የጀሃነም እሳት ናት። አላህ ይጠብቀን። ወአማ እነዚያማ አላህ ከነሱ ያደርገን። መን ኻፈ የፈሩ፣ መን ኻፈ የፈሩ፣ ምንን የፈሩ? መቃመ ረቢሂ እጌታው ዘንድ መቆምን የፈራ ሰው። በምን የፈራ? እሱ ዘንድ እኮ ስቆም እንዳልከስር ብሎ እዚህ ምድር ላይ ያችን ቀን እየፈራ እያሰበ እዝነቱን በመከጀል ቅጣቱን በመፍራት እዚህ ምድር ላይ ሲለማመነው ሲያለቃቅስ የነበረው ማለት ነው። የማንኛውም አምልኮ ጭብጡ ምንድን ነው? እዝነቱን ለመውረስ ከቁጣው ለመጠበቅ አይደለም። የግዴታው የሱናውን ነቢዩ ሰለላሁ ዐለይሂ ወሰለም ለይል ሰጋጆች ምን እንደሚያጋጥማቸው ተናገሩ። አብዱላህ ብን ሰላም ባስተላለፉት ሐዲስ ተነስ ሰዎች ሁሉ በተኙበት ሰዓት ስገድ አሉት። ሰላምታን በሰዎች መሃል አሰራጭ አሉት። ለሌሎች ደግሞ አብላ አሉት። ተድኹል ጀነተ ረቢከ ቢሰላም የጌታህን ጀነት በሰላም ትገባታለህ። ሶስቱም የተጠቀሱት ልብ በሉ ምኖች ናቸው? ሱና ናቸው፣ ፈርድም አይደሉም። ለይል ፈርድ ነው፣ ሱና ሱና። አማኞች በፈርድ ላይም አይቆሙም፣ ይጥራሉ፣ ይከጅላሉ። ለዛም ሲባል ነው ተትጃፋ ጁኑቡሁም አኒል መዳጂዕ የድዑነ ረበሁም ኸውፈን ወጠማዓ ወሚማ ረዘቅናሁም ዩንፊቁን ካለ በኋላ አላህ ምን አለ? ፈላ ተዕለሙ ነፍሱን ማ ኡኽፊየ ለሁም ሚን ቁረቲ አዕዩኒን ጀዛአን ቢማ ካኑ ያዕመሉን። ተተጃፋ ይርቃሉ እኮ ጁኑብሁም ጎኖቻቸው፣ አኒል መዳጂኢ ከአልጋ ቦታቸው፣
ፈጅር ደርሶ አይደለም። ልብ በሉ። ፈጅር ደርሶማ ግዴታችን ነው አይደል? ፈጅር አልደረሰም፣ ሰው ሁሉ ተኝቷል። እነሱ ግን ከተኙበት የሚቀሰቅስ ነገር ቀሰቀሳቸው። ምን ቀሰቀሳቸው? የድዑነ ረበሁም ጌታቸውን ሊለምኑት፣ አላህ ከነሱ ያደርጋል። ኸውፈን ፈርተውት፣ ወጠማዕ ከጅለውት፣ ቀን ደግሞ ሲሆን ወሚማ ረዘቅናሁም ዩንፊቁን እኛ ከሰጠናቸው ደግሞ ለሰው ያበላሉ ያጠጣሉ አለ። ከዛ ለነዚህ ሰዎች ምን እንደሚያጋጥማቸው ሲናገር ፈላ ተዕለሙ ነፍሱን አለ። ያቺ ነፍስ እኮ አታቅም ማ ኡኽፊየ ለሁም ምን እንደተደበቀላቸው በአላህ ማለት ነው። ሚን ቁረቲ አዕዩኒን ከአይን ማረፊያዎች በኩል እኮ የተደበቀና የተቀመጠላቸው ነገር አለ። በምን ሰበብ? ጀዛአን ቢማ ካኑ ያዕመሉን ሲሰሩ በነበረው እዚህ ምድር ላይ ደሞዝ ሲሆን ይሄ ተዘጋጅቶላቸዋል። ወደ አንቀጻችን ስንመለስ ወአማ መን ኻፈ ያ የፈራው ግለሰብ መቃመ ረቢሂ ጌታዬ ዘንድ ቆማለሁ ብሎ የፈራው ግለሰብ ወነሃ ነፍሰ ነፍሱን ደግሞ ከለከላት። ወነሃ ከለከላት፣ አነፍሰ ነፍሱን ከለከላት፣ አኒል ሀዋ ከስሜቷ እሷን ከሚመቻት አዳር ንቃም እንዴ፣ በጎጃምኛ ዘፈን እስክስታ እንውረድ እንዴ፣ በስልጥኛ እንደዚህ እንበል እንዴ፣ ይሄን ሁሉ ይከለክላታል። ምክንያቱም ነፍስ ያምራታል አያምራትም? ነፍስ እኮ ያምራታል። ኢነ ነፍሰ ለአማረቱ ቢሱ ነፍስ በመጥፎ ነው የምታዘው። ፊልም እንይ፣ ሲጋራ እናጭስ፣ ጋንጃ እንውሰድ፣ ቺኮች እናተራምስ፣ እቺን እናስለቅሳት፣ እቺኛዋን ደግሞ ገርል ፍሬንድ አድርግ፣ ያቺኛዋን ዳምፕል አድርጋት። ይሄ ሁሉ ጅል የሆነች ነፍስ የምትመኘው ነው። ሰውየው ግን ቆም ብሎ ምን ሊያደርግ ይገባል? ነፍሱን ወነሐን ነፍሰ አኒል ሀዋ ስሜቱን ምን ያደረጋት እርግጥ አድርጎ የያዛት ምን በማድረግ ነው ነፍስ የምትረገጠው? ጥያቄ አንደኛ አላህን አግዘኝ በማለት። አላህ ያላገዘው ነፍሱን መያዝ አይችልም። ለዛ ነው ዩሱፍ አለይሂ ሰላም ያንን ፈተና ካለፉ በኋላ ፈተናው እኮ ከባድ ፈተና ነው። የባለስልጣን ሚስት ምን አይነት ቆንጆ ልትሆን እንደምትችል ይጠበቃል አይጠበቅም? ቤቱን ዘጋግታ ና ወደኔ ብልግና ፈጽም ብላቸው ከሷ አልፎ እሷ ደግሞ ሙድ እንዳይያዝብኝ ብላ የከተማዎቹን ሴቶች ጠቅላላ ሰብስባ ቢላዋና መክተፊያ ሰጠቻቸው ከስጋ ጋር። ውጣባቸው በሴቶቹ መሃል አለች። ያ ሁሉ ሴት ሲወዳቸው እሳቸው ምን አሉ? እሳቸው አሲጅኑ አሐቡ ኢለየ ሚማ የድዑነኒ ኢለይህ። አላሁ አክበር። ጌታዬ ሆይ ለእኔ እስር ቤት ይሻለኛል እነዚህ ሴቶች እኔን ከሚያባብሉበትና ከሚጠሩት። ከአባት ከእናታቸው ተለይተው ሰው ሀገር መኖራቸው ራሱ ፈተና ነው አይደለም? ከዛ ደግሞ እየኖሩ አላህን መመስገን ስላልፈለጉ ነፍሳቸውን ቅጥት አድርገው ምን አሉ? ጌታዬ ሆይ ለእኔ እስር ቤት ይሻለኛል አሉት። መጨረሻ ላይ ከእስር ቤት ሲወጡ ምን አሉ? ተወደሱ። ሴትየዋ ራሱ ምን አለች? እኔ ነኝ እኮ በብልግና የጠራሁት አለች። እነዛም ሴቶች እኛ ከሱ እኮ ጥሩ ነገር እንጂ መጥፎ አይተናናቅም አሉ። እሱ በዛ ሰዓት ምን አለ? ኢነ ነፍሰ ለአማረቱ ቢሱኢ ኢላ መን ረሂመ ረቢ። ጌታዬ ያዘንላት ነፍስ ስትቀር ነፍስ ሁሉ እኮ በመጥፎ አዛዥ ናት። ስለዚህ የመጀመሪያው ነገር ምንድነው የሚሆነው? ነፍሳችንን ለማስተካከል አላሁመ አቲ ነፍሲ ተቅዋሃ ወዘኪሃ አንተ ኸይሩ መን ዘካሃ አንተ ወልዩሃ ወመውላሃ። አላሁ አክበር። እንዲህ ብሎ የለመነው ማን ነው? የሰው ልጆች ሁሉ ቁንጮ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አላሁመ አቲ አላህ ሆይ ስጥልኝ፣ ነፍሴን ተቅዋሃ አንተም መፍራት ስጥልኝ፣ ወዘኪሃ አጽዳት፣ አንተ ኸይሩ መን ዘካሃ የኔን ነፍስ ከሚያጸዱት ሁሉ እኮ በላጩ አንተ ነህ፣ አጽዳልኝ ነፍሴን። አላሁ አክበር። ስንት ነገር አለፈ፣ ስንት ዱዓ አለፈ፣ ስንት ምርጥ ሰዎች አለፉ። ከዛ ነፍስ በምን ትጸዳለች? ሌላው ጾም በማብዛት ከምግብም ከቱክቱኪም ነገር የሚያመጣው ምንድን ነው? ይሄ ምላስ የተባለ ነገር ልክ የመኪና ነዳጅ እየወረደ ሲቀንስ ፉል የነበረው እታች ይወርዳል አይደል? የሰው ልጆች በዚህ ዘመን ኢማናቸው የሚያጡት በምላሳቸው። እኔ አይደለሁም ደግሞ የምናገረው፣ ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ሙዓዝ ጀነት የሚያስገባኝ ከሳት የሚጠብቀኝን ነገር ጠቁሙኝ አላቸው። ረጅም ምክር መከሩትና ረጅም ነው
40 ላይ ታገኙታላችሁ ሐዲሱን ኢንሻአላህ እንቀራለን። ከዚህ በፊት ሙነወርም አቅርቷቸዋል ግማሾቻችሁን። ምላስህን ያዝ ቢሉ ይበቃቸው ነበር አልነበረም? እሳቸው ምክር ላይ ችግር አለባቸው እንዴ? ለማንም ይገባ ነው አይደል አመካከራቸው። ጉዳይዋ ግን አደጋ ስለሆነች ባውራጣታቸውና በሚቀጥለው ጣት ያዟት እሷን እቺው ማንን ምላስን እሷኑ ቁንጥጥ አድርገው እቺን ያዛት አሉት። የነገሩ ሁሉ ማሰሪያችን ናት አሉት። መልሰው በሌላ ሐዲታቸው ምን አሉ? ሰውየው ዝም ብሎ ምንም ሳይመስለው አንድ ነገር ይናገራታል አሉ። ሹፉ በደንብ ያዙ። ምሳሌ እሰጣችኋለሁ። አንድ ነገር ከምላሱ አውጥቶ ይናገራታል አሉ። እሱ ቦታ አይሰጣትም አሉ። ከምስራቅ እስከ ምዕራብ ርቀት ያለው ጀሃነም እሳት ውስጥ ይወረወራል አሉ። ማን? ነብዩ ሰለላሁ ዐለይሂ ወሰለም። አሁን ምን የሚከፋ ይመስላችኋል? ከነገሮች ሁሉ የከፋው ዲን ላይ መሳፈጥ ነው አይደል? አብዛኛዎቻችን ዛሬ በዲን ነው የምንቀልደው። አላህ ነጃ ይበለን። በዲን ደግሞ መቀለድ፣ ለምሳሌ በእስልምና አንድ ሰው ሽርክ ሲሰራ አየኸው፣ መሀይም ከሆነ ምን ይሰጠዋል? ዑዝር ምክንያት ይሰጠዋል። መሀይም ስለሆነ እኮ ነው፣ ስለማያውቅ እኮ ነው አላህ አንትቶ ለዚህ ሸህ የሰገደለት ሊባል ይችላል። በሃይማኖት ላይ ማሾፍስ? በሃይማኖት ላይ ማሾፍ ዑዝር ወይንም ምክንያት አይቀርብበትም። በቃ ከእስልምና ተጠቅልሎ ይወጣል። አላህ ነጃ ይበለንና አሁን የተለከፍነው በምን እንደሆነ ታውቃላችሁ? ደግሞ በዚህ ባለንበት ዘመን ታዋቂ ለመሆን በቃ ማድረግ ያለብንን ሁሉ ማድረግ አለብን ይላሉ። አሁን አንድ ምሳሌ ላምጣ ብያቸዋለሁ። ቀብር ነው። ቀብር ስንሄድ ነብዩ ሰለላሁ ዐለይሂ ወሰለም ቀብርን ሂዱ ጎብኙት አኺራን ያስታውሳችኋልና ነው አይደል ያሉት። ቀብር ቦታ ስንሄድ ምንድነው የምንለው? አሰላሙ አለይኩም የአህለ ዲያር፣ ያላህ ሰላም በእናንተ ላይ ይሁን የዚህ ቀብር ነዋሪዎች ሆይ፣ ነስአሉላህ ለና ወለኩሙል አፊያ፣ አላህን እንለምነዋለን ለኛም በህይወት ላለነው ለናንተም ለሞታችሁት ወንድምና እህቶቻችን አላህ ሰላም እንዲያረገን። ወኢና እኛኮ ኢንሻአላሁ አላህ ከሻ ላሂቁን እናንተም በቅርብ ጊዜ እኮ እንገናኛችኋለን ብለን ሟቾች መሆናችንን አውቀን ነው አይደል ምን መጣው። አሁን ምን አደረጉ? ቲክቶክ ላይ ካሜራማን ተዘጋጀ። አላህ ያሳያችሁ። ቀብር ቦታ ነው። አንዱ ልጅ ቀብር ቦታ እንዲህ ተደብቋል። እቺን ዚክር ቀብር ውስጥ ሲመጣ አሰላሙ አለይኩም ያ አህለ ዲያር የምትባለዋል አሁን የተረጎምኩላችሁን ሁለት ሰዎች ቀብር ሊዘይሩ ይመጡና አሰላሙ አለይኩም ያ አህለ ዲያር ሲሉ እዛ በዛፍ ስር ምናምን የተደበቀው ወአለይኩም ሰላም ያ አብድ ሽኩር ይላል። ከዛ ይሄ የቲክቶክ ሳቅ አለ ሚገባ ካካካካ ምናምን የተለያዩ አይነት ሳቆች አሉ። ከዛ 1 ሚሊዮን ሰው ቪው ወደ 200 ምናምን ሺህ ሰው ላይክ ለሐውለ ወላ ቁወተ ኢላ ቢላህ። ይሄ በዲን ማሾፍ ነው አይደለም? አላህ ምን አለ? ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን ላ ተዕተዲሩ ቀድ ከፈርቱም ባዕደ ኢማኒኩም። በአላህ ነው ወይ የምታሾፉት አለ። በአንቀጾቹ ነው ወይ የምታሾፉት? በመልእክተኛው ነው ወይ የምታሾፉት? አምነናል ካላችሁ በኋላ ክዳችኋል፣ ምክንያት አታቀርቡ፣ ተቀባይነት የለው፣ ወጣችኋል ከእስልምና ተብለው በዲን ላይ ባሾፉ ሰዎች ነው ከእስልምና እንደወጡ ምክንያትም የላችሁም ተብለው ማረጋገጫ የተሰጠባቸው። ሌላው ይመጣል አባታቸው እንቅልፉን ተኝቶ ባለበት ወይ ታላቅ ወንድማቸው ሊሆን ይመቻል። ሰዎች ተሰብስበው ሰላተል ጀናዛ ይሰግዱበታል። አላሁ አክበር ሲሉ ድንግጥ ብሎ ሰውየው ተነስ በህይወት አለው እኮ ምናምን ይላቸዋል። እነሱ ሰላታቸውንም አላቆሙም እያሾፉበት ማለት ነው። ሰላተል ጀናዛ የሚቀለድበት ጉዳይ ነው። ስለዚህ አላህ ነጃ ይበለን። ዛሬ እኮ ስንት ሰው መሳይ ከከብት የባሰ ሰው አለ። አላህ ለዛ ነው በልሁም አضل ያለው ከእንስሳ የባሱ ናቸው ያለው። በምን ምክንያት? በምን መቀለድና በምን መቀለድ እንደሌለብን ራሱ ማያውቁ ስንት ሰዎች አሉ። አላህ ነጃ ይበለን። ስለዚህ ከነብሴ ጀምሮ አደራ ምላችሁ ምላስን በመያዝ ላይ ይሄ ቀልድ ማብዛት። አላህ እኮ ምን አለ? ወተድሐኩነ ወላ ተብኩን፣ ትገለፍጣላችሁ ዝም ብላችሁ አታለቅሱም ምን አለ። ማልቀስ የማን ባህሪ ስለሆነ? የአማኞች ባህሪ ስለሆነ። ዛሬ ፊልም የሚያስለቅሰው ዘፈን ኳስ የሚያስለቅሰው ትውልድ ብዙ አለ። ግን ወሲቀ الذين كفروا الى جهنم زمرا ሲባል ምንም የማይመስለው ደግሞ ስንትና ስንት ሰው አለ። ስለዚህ አላህ ልባችንን
እንዲያሽርልን ከልባችን ዱዓ እናደርግ። ስለዚህ ወአማ መን ኻፈ መቃመ ረቢህ እጌታው ዘንድ መቆምን የፈራ ሰው ወነሃን ነፍሰ ነፍሱን የከለከላት አኒል ሀዋ ስሜቷን ከመከተል የከለከላት ሰው እኮ ፈኢነል ጀነተ ጀነት ደግሞ እኮ ለዚህ ግለሰብ ሂየል መእዋ የእሱ መኖሪያው ናት። አላህ ከነሱ ሰዎች ያድርገን። የስአሉነከ አላቸው ለነቢዩ ሰለላሁ ዐለይሂ ወሰለም ይጠይቁሃል እኮ መልእክተኛዬ ሆይ አኒ ሳዓ ቅያማ መቼ ናት እያሉ ደግሞ ይጠይቁሃል። አያነ ሙርሳሃ መቼ ነው እቺ ቅያማ የምትቆመው እያሉ ይጠይቁሃል። አያነ መቼ ነው፣ ሙርሳሃ መቼ ነው እቺ ቅያማ የምትቆመው እያሉ ይጠይቁሃል። ፊመ አንተ መልእክተኛዬ ሆይ አይደለህም እኮ አንተ ሚን ዚክራሃ መቼ ቅያማ እንደምትቆም እኮ እውቀቷ የለህም። እውቀቱ ማን ጋር ነው ያለው? ይሄው የሚቀጥለው አንቀጽ ኢላ ረቢካ ጌታህ ዘንድ እኮ ነው፣ ወይም በጌታህ ዘንድ እኮ ነው። ሙንተሃሃ የቅያማ እውቀት መጨረሻዋ እኮ ጌታህ ዘንድ እኮ ነው። አንተ እውቀቱ የለህም። ሐዲሱ ጅብሪል ላይ ደግሞ ጅብሪል መጥቶ ሲጠይቃቸው መቼ ነው ቅያማ የሚቆመው አላቸው። እሳቸው ምን አሉት? ጠያቂም ተጠያቂም አያውቁም። ማን ብቻ ስለሚያውቅ? አላህ። ምልክቱንስ አላቸው። ምልክቶቹን ደግሞ አላህ ስላሳወቃቸው ምን አደረጉ? ተናገሩ። ጁምዓ ቀን ቅያማ እንደሚቆም ሊያውቁ ይችላሉ። በምን አይነት ሁኔታ እንዴት የሚለው ግን በማን እጅ ነው ያለው? በአላህ እጅ ነው ያለው። ስለዚህ አላህ ምን አለ? የስአሉነከ አኒ ሰዓቲ አያነ ሙርሳሃ እቺ ቅያማ መቼ ነው የምትቆመው ብሎ ይጠይቁሃል። ከጥያቄው በላይ አሳሳቢው ምንድነው? ለዛች ቀን መዘጋጀት። አንድ የገጠር ሰው መጣና ነብዩ ሰለላሁ ዐለይሂ ወሰለም ዳዕዋ ያደረጉ መተሳአ አላቸው። ዝም አሉት። መተሳአ ዝም አሉት። መተሳአ ቅያማ መቼ ናት እያለ ሶስት የጠየቃቸው። ከዛ እሳቸው ሲጨርሱ ምን አሉት? ማን ነው ስለ ቅያማ የጠየቀኝ አሉ። እኔ። ምን አዘጋጅተህላታል አሉት። ምንም ስንቅ የለኝም አላቸው። አላህና መልእክተኛውን ግን እወዳለሁ አላቸው። እሳቸው ምን አሉት? ሁሉም ሰው ከሚወደው ሰው ጋር ይቀሰቀሳል አሉት። አላህ ከምንወዳቸው ጋር ይቀስቅሰን፣ ከእሳቸው ጋር ይቀስቅሰን፣ ከነ አቡበከር ጭምር። ከዛ አላህ ምን አለ? ኢነማ አንተ ሙንዚሩን ኢነማ አንተ መልእክተኛዬ ሆይ አንተ እኮ አይደለህም ሙንዚሩን አስጠንቃቂ እንጂ እኮ ሌላ አይደለህም። መን የኽሻሃ እቺን ቀን የሚፈራትን ሰው ማስጠንቀቅ እንጂ ስራ ቅያማው መቼ እንደምትቆም እኮ አታውቅም አንተ አላቸው። ከዛ አላህ ምን አለ? ከአነሁም አለ አላህ ይጠብቀንና ቁርጥ እኮ ይሆናሉ አለ። የሚከሰተውን ሲነግረን የቅያማ ቀን ከአነሁም በእርግጥ እኮ ይሆናሉ። የውመ የረውነሃ ቅያማን በሚያዩት ቀን ከአነሁ ቁርጥ እኮ ይሆናሉ። የውመ የረውነሃ ቅያማን በሚያዩት ቀን ለም የልበሱ እዚህ ምድር ላይ እንዳልኖሩ እኮ ይሰማቸዋል። ለም የልበሱ እዚህ ምድር ላይ እንዳልኖሩ ይሰማቸዋል። ኢላ ሲቀር እንጂ አሽየተን የአንድን ቀን ምሽቷን። አሽየተን ማለት ዒሻ የአንድን ቀን ምሽቷን። አው ዱሓሃ ወይንም የአንድን ቀን ረፋዱን እንጂ እኮ የኖሩ አይመስላቸው። የዛ ቀን ድንጋጤ ምኑን ስለሚያስረሳ እዚህ ዓለም ላይ 50 ዓመት 60 ዓመት 70 ዓመት የተኖረውን ሁሉ ምን ያስደርጋል? ያስረሳል። ይሄን ደግሞ የነገረን ማን ነው? ጌታችን አላህ እውነት ተናጋሪው ቀድመን ለዚህ ቀን እንድንዘጋጅ ተዘጋጁ እያለ ነው። ባላህ ፍቃድ ነገ አላህ ያድርሰን ሱረቱን ነባእን እናያለን። ከዛ በኋላ ወደ ሌላ ኪታብ እንሄዳለን ማለት ነው። ጁዝአ ተፍሲርን በዚህ መልክ በቀላሉ ጨርሰናል ማለት ነው። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።